والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته الله تبارك وتعالى የሰው ልጆች እጅግ በጣም በዛ ያሉ ተቆጥረው የማያልቁ ጸጋዎችን ሰጥቷል። ከነዚህ ጸጋዎች መሃል አንዱ መናገር የመቻል ጸጋ ነው። አላህ ተባረከ ወተዓላ ምላስን ሰጥቶን በምላሳችን ኸይርን እንድናገር መጥፎ ከመናገርም እንድናስረውና እንድናግደው አዞናል። አላህ በሰጠው ምላስ ኸይርን፣ መልካምን፣ ዚክርን፣ ቁርአንን ያነበበና የተናገረ አላህ ዘንድም የሰው ልጆች ዘንድም የተከበረና የተወደደ ይሆነ። አላህ ተባረከ ወተዓላ በሰጠው ምላሱ ሸርን፣ ኩፍርን፣ መጥፎን ነገር የተናገረ ደግሞ አላህ ዘንድ ተባረከ ወተዓላ የሚያፈር ሲሆን ሰዎች ዘንድም ምላሱን የማይጠብቅ በምላሱ ሰዎችን የሚነካ አዳ የሚያደርግ የተወገዘና የተጠላ ይሆናል። ነው ምላስ በአግባቡ ከተጠቀምነው ጠቃሚ መሳሪያ፣ አጠቃቀሙን ካልቻልንበት ጎጂ መሳሪያ። የሚጎዳው በአንደኛ ደረጃ ራሳችንን። ምላስ ምንም እንኳ ቅርጹ ትንሽ ቢሆንም የሚያስከትለው መዘዝ እጅግ በጣም የከፋ ነው። ያለ አግባብ ከተጠቀምን የሚያስከትለው ጥቅም ደግሞ የጎላ ነው በአግባቡ ከተጠቀምን። ኢዳ አላህ ተባረከ ወተዓላ ምላስን አስመልክቶ በዛ ያሉ አንቀጾችን አውርደዋል። ነቢያችንም ዓለይሂ ሰላቱ ወሰላም በምላስ ዙሪያ ብዙ ብለዋል። ሑከማዎች፣ ዑለማዎች፣ ገጣሚዎችም ምላስን አስመልክተው ብዙ ተናግረዋል። ኢሕፈዝ ሊሳነከ ያ ኢንሳኑ ላ የልደገነከ ኢነሁ ቱዕባኑ ተብሏል። አንተ የሰው ልጅ ሆይ ምላስህን ጠብቅ እንዳይነድፍህ እባብ ነው ተብሏል። ስንትና ስንት ጀግኖች ይፈሩት የነበረ ጀግና ሰው ሳይሆን መሳሪያ ሳይሆን ምላሱ ገድሎታል። ኢዛ አላህ ተባረከ ወተዓላ የሰጠንን ምላስ በአግባቡ ልንጠቀም፣ አላህ ከሚጠላው ነገር ልንጠብቅ፣ ልናስረው ይገባናል። ምላስ አደገኛ ስለሆነ ጥበቃ፣ ክትትል ስለሚያስፈልገው ነው አላህ ሲፈጥረው ከሁለት በሮች በስተጀርባ ያደረገው፣ ሁለት በር የገጠመለት። እያንዳንዱ የሰው ልጅ ምላስ ያለው በሙሉ ለምላሱ ሁለት በሮች አሉት። የተኛውም አቅል ያለው ሰው መናገር ሲፈልግ እነዚህ ሁለት በሮችን ነው ከፍቶ የሚናገረው። አስተዋይ ሰው በሩን መች መክፈት መች መዝጋት እንዳለበት ያውቃል።